ሳቅስኪ ተዛት በለኝ ልጄ ባክህ አትናፍቀኝ የእናት ፍቅር የተለየ ያብራቅፋይ እንደምን ሳቅስኪ ተዛት በለኝ ልጄ ባክህ አትናፍቀኝ የእናት ፍቅር የተለየ ያብራቅፋይ እንደምን ሳቅስኪ ተዛት በለኝ ልጄ ባክህ አትናፍቀኝ የእናት ፍቅር የተለየ ያብራቅፋይ እንደምን ሰላም አባቴ አስቸግረ ማለትም ከቦረና ነበር የመጣ ነው። እሺ ማለትም ባለቤቴ ጥላኝ ሄዳ ልጁን ማሳደግበት መንገድ አጥቼ ወደዚህ ከተማ የመጣሁት የሚረዳኝ ሰው ካለ አይዞህ አባና ግባና እሺ ተባለ። እንደምን አለ ምን ሆነ ነው አባቴ? ማለትም ያቢሉ ቦረና ነው የምንኖረውና መስተዳድረው በሰልባጭ ስራ ነበረ። ከዚህ በፊት ወይተር ነበርኩኝ። ያ በሰልባጭ ስራ አልተሳካልኝም። በቃ ሁለት የተበላው መስተዳድረው በዛ ስራ ነበር። እሺ ከባለቤቴ ጋር በብር ማጣት የተነሳ ለመግባባት መጣን። ትንሳኤን አብረን አሳልፈን ደግሞ ትንሳኤ ጥላኝ ሄደች። ማለትም ቤተሰብ ያሉት እሷ ወደ ሚዛን አካባቢ ነው፣ ሚዛን ቴፒ። እኔ ቤተሰብ የለኝም፣ ማለትም እናትም አባትም የለኝም። የምሰራው ስራ ያው መስተንግዶ ነበር። መስተንግዶ ደግሞ እሱ እንጂ ምንም አልመቻለኝ። ሸንኮራም ጀመርኩኝ እየላጥኩ መሸጥ ይሯሯጣል። እኔ ያለሁበት ከተማ ደግሞ ሞተረኛና ባጃጅ ይበዛል። ሊስትሮም ጀመርኩ። በቃ ምንም አልሳካ ሲለኝ ግራ ሲገባኝ ወደዚህ መጣሁኝ። በቃ ከኔ የተሻሉ ሰዎች ካሉ ልጄን ማስቀምጥበት ቦታ የለም። በቃ ልጄን ማሳድግበት መንገድ ነው የምፈልገው። እንደኔ አይነት ጣፋንታ እንዳይደርሰው ማለት ነው። እኔ ብማር እንደዚህ ህይወት አይገጥመኝም እና አሁን ሰው ቤተክርስቲያን ለማመስገን ሲሄድ እኔ ለመለመን ነው የምሄደው። መተው ለመቶ ይስጥኛል፣ ግን ያ ነገር እስከ መቼ እንደዚህ ለምንኩ እኖራለሁ? በቃ የሆነ ቁጭ ብዬ ልጄን እያሳደግኩ ማሳደግበት በቃ ኬጂ መግቢያው ሰዓት እየደረሰ ነው። በቃ ስራ መስራት እችላለሁና እድሜ ገና ነው። ሰው መርዳት ይችላል። በቃ ይሄን እያለ እንደኔ አይነት ጣፋንታ እንዳይደርስ በቃ የሚረዳኝ ሰው ካለ ብዬ ነው ወደ አዲስ አበባ የመጣሁት። አይዞህ አባ ከልክስ በማለት አይዞህ። ቀስ በቀስ ቤታችን ውስጥ ያለው ፍቅር እየቀዘቀዘ መጣ። አብረን እያደረን እንዘጋጋለን። ወላ አመት በዓል አብረን አሳለፍን። ዳግም ትንሳኤ ወር ነው ሲል እሷ ማክሰኞ ዕለት ስልኳን ሳትይዝ ሙሉ አልባሳቷን ሳትይዝ የ6 ወር እርጉዝ ናት እንደወጣች ቀረች። እስከ ሀገረ ማርያም ኬላ ድረስ በምልክት ፎቶዋ ስለነበረኝ በፎቶዋ እንጂ ፈልጌያታለሁ፣ ላገኛት አልቻልኩም። የቤተሰቧ ስልክ አላውቀውም። ቤተሰቧ ወደ ሚዛን ቴፒ ነው ያለው። እኔ ደግሞ ልጁን በቃ ማስቀምጥበት የሆነ ለልጁ ኃላፊነት ሊወስድልኝ የሚችል ቤተሰብ የለኝም። በቃ ለዛ ሲባል ያለኝ አማራጭ ልጄን እኔ ራሴ ማሳደግ ነው። ልጄን ለማሳደግ ደግሞ የሆነ ደህና ሰው ያስፈልገኛል፣ ማለትም ስራ ሊያሰራኝ የሚችል ሰው። ለዛም ስለ ወደዚህ የመጣሁት ከሷ ጋር ያለኝ ግንኙነት ነው። ከሄደች ጀምሮ እስከዛሬ ድረስ አልደወለችልኝም። ማን ነው ስሟ? ማሪቱ ሐሰን ሰዒድ። ማሪቱ ሐሰን ሰዒድ። እሺ ያሉበት አካባቢ ፍራፍሬ አለና የሆነ ሙዝም ጎመንም አለ። የሆነች ፍራፍሬ ቤት የምከፍትበት በቃ ሊስትሮም ሸንኮራም ጀምሬ ነበረ። አስፋልት ዳር ነው ያ የሚሰራውና በቃ ልጄ በመሮጥ አልቻልኩትም። አንዴ ይወድቃል። አሁን ሰውነቱ እንዳለ ቁስል ነው የሚወድቅበት። ማለትም እየተሳቀቅኩ ነው የሚሰራው። በቃ የሆነች ቤት ትንሽዬ ቤት እዛ ቤት ርካሹ ተከራይቼ ፍራፍሬውን በቃ ማንጎንም ሙዙንም እየተረከብኩኝ ከዛችሁ እየበላን እኛ ራሳችን በቃ የሶፊት ማላይበት መንገድ በቃ እየሰራው ላሳድገው ፈልጋለሁ። በቃ ላስተምረው የኔ ጣፋንታ እንዳይደርስ በቃ እዚህ የመጣሁት ያን ሊያደርግልኝ የሚችል ሰው ካለ ልለምንና ልጠይቅ ነው የመጣሁት ወደዚህ። በቃ ልጅ ያላችሁ
በእግዚአብሔርና በመድኃኒዓለም ይዣቸዋለሁ። ይሄ ልጅ እኔ ጣፋንታ እንዳይሰው ላሳድግበት የምችለው በቃ እየሰራው ነው። ካልሰራው ደግሞ እየለመንኩ ማሳደግ አልፈልግም። በቃ ስራ ያስፈልገኛል እና ስራ የምሰራበትን መንገድ ፍጠሩልኝ ነው የምለው። በቃ አመሰግናለሁ። እናትነት ከባድ ነው። እኔ ብቻዬን አልቻልኩኝም። በቃ ወደዚህ ይላል፣ ፍላጎቱ ይጨምራል፣ ማታ ማታ ይነሳል፣ እናቴን ይለኛል እና ምንም በቃ በእግዚአብሔር በድንግል ማርያም በቃ ሰላም በሰላበት መንገድ ፍጠሩና ላሳድገው። ይሄን ምንም ሆነ አይዞህ አባባ ማርያም በቃ እግዚአብሔር አታልቅስ። አይዞህ ነበር እኔ ባላደራው ባላለውና እንደ አጋጣሚ ሆኖም እንደዚህ ሰዎችን ማገዝ ሰዎች የሚልኩኝን አደራ አደርሳለሁና በጣም ዛሬ በህይወት የእውነት ነው የምነግርህ ስላገኘሁ በጣም ነው ደስ የሚለኝ። የእውነት ደግሞ ብዙ ሰዎች ያግዟል ብዬ አስባለሁ። አንተ በጣም ጀግና አባት ነህ፣ ጎበዝ አባት ነህ። ልጅህን እናቱ ጥላው ብትሄድም አንተ ግን አልተውከውምና በጣም ጀግና አባት ነህ ለኔ እና ሰዎች እንደዚህ አደራ አድርስ እያሉ ይልኩኛልና ዛሬም የማርያም ፋሚሊ ይባላሉ ይባላሉና እቺን ነገር አድርስ ብለው ልከውኛል። ይሄ 5000 ብር ነው። እሺ እግዚአብሔር ይስጥልኝ ማለት አሜን። ከዛ በተጨማሪ ደግሞ ራሳቸው ሌላም ይሄ ሌላ 5000 ብር ነው። በድምሩ አንድ ላይ 10000 ብር ነው። እነሱን አመስግናቸው። በማርያም አታልቅስ። በእግዚአብሔር ድንግል ማርያም ጨምራችሁ ትስጣችሁ። አሜን። ድንግል ማርያም ታማልዳችሁ። አሜን። ድንግል ማርያም ትጠብቃችሁ። አመሰግናለሁ በላባ ችግር የለውም። አመሰግናለሁ። ሁሉም ነገር ያልፋል። እሺ አንተንም መድኃኒዓለም ይባርክ። አክብረን ስላናገርከን ፈጣሪ ጨምሮና ጨምሮ ይስጥርሚና ጤና ይስጥር። እናመሰግናለን። አሜን። እግዚአብሔር ይስጥህ ከማለት ውጭ ሌላ ምንም ቃላት የለምና ፈጣሪ ይስጥህ። አሜን። ስልክ ቁጥር አለ አለኛው ስንት ነው ንገረኝ። አንተ ስልክ 09 እሺ 40 68 14 62 እሺ በቃ ለዛ ምንም ችግር የለም። አይዞህ ፈጣሪ ከእናንተ ጋር ይሁን። እሺ ቻው። እሺ ቻው። እወድሃለሁ። እሺ አባት እወድሃለሁ። እሺ ቻው። እሺ ቻው። አባቴ አይዞን። እሺ እሺ